አዲስ ቪዲዮ መጥቻለሁ። አክብሮት እንዴት ይገለጻል? አክብሮት ማሳየት የምንችለውስ እንዴት ነው? ሰው አክብሮት በምን ያሳያል? አንድ ነገር እንዲሰጠን እርዳታ ስንጠይቅ ምን ማድረግ አለብን? እባክህ ያንን መጽሐፍ ልትሰጠኝ ትችላለህ? እባክህ ያንን ነገር ልታደርግልኝ ትችላለህ? የታክሲ የለኝም ያለህ ልትሰጠኝ ትችላለህ ልንል እንችላለን። እባክህ ትምህርቱ አልገባኝም ልታሳየኝ ትችላለህ እያልን በትህትና ወረድ ባለ መንገድ ልናሳይ እንችላለን። እናሳይ ምንልስ ከሆነ ይህ ምንድን ናቸው? ትህትና የለንም። ስለዚህ አክብሮት እርስ በርሳችን አይኖረንም። ብዙ ጊዜ አሁን እኛ እርስ በርሳችን ፍቅር እንደሆነ እናወራለን። እርስ በርስ በጓደኝነት ህይወታችን ፍቅራችን መከባበር፣ ሀሳብ ብስለት ሊኖረው ይገባል። አሁን ብዙ ጊዜ የሀሳብ ብስለት የለንም። ስለዚህ በተቻለ መጠን የሀሳብ ብስለት የሚኖረን ሊሆን ይችላል። አሁን በአሁኑ ጊዜ ሰዎች ከብዙ በጥቂቱ አክብሮት እያሳዩን አይደለም። በጣም ቆሻሻ ነው። ሰውን የሚይዙበት መንገድ ያመነጫጭቃሉ። የቤታቸውን ጸባይ ነው ይዘው የሚመጡት አንዳንድ ሰዎች። እሱን ደግሞ ስራ ገበታ ላይ ያስቀምጡታል፣ ትምህርት ገበታ ላይ ያመጡታል። ሁላችንም ብንሆን የራሳችን በቂ ችግር አለብን። አክብሮት ማሳየት አለብን ያለንበት ቦታ። ምክንያቱም አሁን ምንድን ነው አምላካዊ ትህትናና አክብሮት አምላካዊ ነው። ስለዚህ አክብሮት ምን መሆን አለበት? ሰዎችን የምንይዛቸው እንዴት ነው ብለን ራሳችንን ቆም ብለን መጠየቅ አለብን። ስለዚህ ስንጠይቅ ወረድ እያለን መሆን አለበት። እንዴት? የሀሳባችን የምንሰነዝራቸው ቃላት የእኛን አክብሮት ሊያሳዩ ይችላሉ። ክብር የሚገባው ጠቢብ ለሆነ ነው፣ ለሞኝ ግን አይገባም። አክብሮታችንም ምኑ ድረስ ነው የሚለውንም ቆም ብለን ማየት አለብን። የኛ ሳይኮሎጂያችን ሊጎዳብን አይገባም። ማንኛችንም ብንሆን ሁላችንም ውድ የሆነ ነገር አለ፣ እሱ አክብሮታችን ነው። ሰዎች እኛን የሚይዙበት መንገድ ጥሩ ሲሆን ወደ እነሱ ፑሽ የምናደርገው መልካም ባህሪ ነው እኮ ሰውንም ፍቅር ሊያስይዘው የሚችለው አይደል እንዴ? ስለዚህ አክብሮት አንደኛው ፍቅር የሌለው ሰው አክብሮት የለውም። ምክንያቱም አክብሮትና ፍቅር አይገናኝም። መልካም ነገር ሊያደርግ ይችላል በጊዜ ግን ምንድን ነው ስብዕናችን ለሰዎች የምንቀርብባቸው መንገዶች ምን አይነት ናቸው የሚሉትን ነገሮች ራሳችንን ቆም ብለን ማየት አለብን። ሌላኛው ደግሞ መተናነጽ፣ እርስ በርስ መተናነጽ ሊሆን ይችላል። አንዳንድ ሰዎች አሁን ሲነገራቸው ወሬኛ፣ እኔ ወሬ አልፈልግም፣ አሁን እኔ ደግሞ የወሬ ችግር አለብኝ ለሰዎች አክብሮት ሳልሰጥ ቀርቼ ነው ወሬኛ፣ ድሮም እኔ ወሬኛ አይመቸኝም ወደዛ የሚሉ ሰዎች አሉ። እንደዚህ ያሉ ያጋጥሙናል። አንዳንድ ሰዎች አይረዱም። እንደዚህ አይነት ሰዎች ምን ማድረግ ነው? መተው ነው ግዴታ። የስራ ኮንዲሽናሎች ሲሆኑ ግን ታግሰን እንግዲህ እኛን ጠባያቸውን የተሻለ ነገሮች እስከምናገኝ ታግሰን እንኖራለን። ከዛ ውጭ ከሆነ ግን ጨጓራችን እየተቃጠለ ያንን የሚቀጥልበት ሌቭል ላይ አንደርስም። አንድ ቀን ቦግ ማለታችን አይቀርም። ትዕግስት ገደብ አለው። ክብራችን የሚነኩ ነገሮች ሲሆኑ አይችልም። ሳይኮሎጂያችን በባህሪው ይናገራል። በጣም አሁን አንዳንድ ሰዎች ትዕግስታቸው ድንቅ ይሆናሉ። እኔ በጣም ነው የሚገርመኝ አንዳንድ ሰዎች። አንዳንዶቻችን ግን ያንን ነገር ረዘም ላለ ጊዜ ማስቀጠል ይከብደናል። በቃ የማይነኩ ነገሮቻችን ላይ
ይበቃል፣ እዚህ ጋር እኔን ያየህበት መንገድ ልክ አይደለም። በቃ ምንድን ነው ችግሩ? ይሄንን እንደዚህ አይነት ስብዕናን አስተካክል። ዝም ብለህ አትናገር። ይመጣል እያሰብክ ተናገር ልንል ይገባል። ምክንያቱም ሰው ባከበረ ልክ ነው መከበር ያለበት። ጥሩ ጓደኝነትም ሊሆን የሚችለው እንደዛ ነው። ስለዚህ አክብሮትን እንዴት እናሳይ? ራሳችንንም እያየን መሆን አለበት። ሰውን የምናናገርበት መንገድ ያንን ሰውዬ ሳይኮሎጂ ሊጎዳ በማይችል ሁኔታ መሆን አለበት። ሌላኛው ነገር ደግሞ ሰዎችንም የምናጽነው ለማበሳጨት ብለን መሆን የለበትም። ስለዚህ ምን ጊዜ ምን ማድረግ አለብን? አክብሮት ባለው በተቻለ መጠን እባክህ የሚለውን ቃል ለመጠቀም እባክህ ይህን ልታሳየኝ ትችላለህ፣ እባክሽ ይህን ልታሳየኝ ትችያለሽ የሚል ነገር ይኖርብን። አንገት ሰበር የማድረግ ልምድ ይኖራል። የዛሬው መልእክቴ ይህንን ይመስላል። ትንሽ ይህን ቪዲዮ ካወሳሰብኩት ይቅርታ ጠይቃለሁ። አሁንም ቢሆን ኮሜንት ላይ አድርጉልኝ። ትንሽ ጨለማ ብሏል፣ እንግዲህ በማታ ስለቀረጽኩ ነው። ይቅርታ ጠይቃለሁ።